ከተፋቱ ከ5 ዓመታት በኋላ እነዚህ ባልና ሚስት በአንድ አልጋ ላይ እንደገና ለመተኛት ተገደዱ። ሴትዮዋ በመሃላቸው መስመር አስመራ እንዳይጣጋት ብታስጠነቅቀውም እሱ ግን የተጠቀመው ብልሃት ሁለቱንም ወደማይጠበቅ ፍቅር ውስጥ ከተታቸው። ቪዲዮውን ላይክ አድርጋችሁ እስከ መጨረሻው ተከታተሉኝ፣ ምክንያቱም መሃል ላይ የሚመጣው ምስጢር ልባችሁን ይነካዋል። ሴትዮዋ እንዳይነካት ብታስረውም እሷ እንደተኛች ባልየው በሚስጥር ኤር ኮንዲሽነሩን ቅዝቃዜ ጨመረው። በርደ በረዳ ሴትዮዋ ሳታውቀው ወደ እሱ ተጠግታ ተጠመጠመችበት። ስትነቃ ለምን አቀፍከኝ ብላ ስትጮህ እሱ ግን መስመሩን አሳይቶ ቀድመሽ መስመር ያለፍሽው አንቺ ነሽ አላት። በፍርሃት ወደ መታጠቢያ ቤት ስትሮጥ ልቧ በከፍተኛ ሁኔታ ይመታ ነበር። አሁንም እንደምትወደው ተረዳች። ከ5 ዓመታት በፊት የሴትዮዋ ቤተሰቦች ከስራው ነበር። እሷ ግን ገና ስራ ለሚጀምረው ባሏ ሸክም መሆን ስላልፈለገች ብቻ በግድ ፍቺ ጠየቀችው። ጨካኝ ለመምሰል አንተ ምስኪን ሰነፍ ነህ ብላ ሰደበችው። የጋብቻ ቀለበቷን ወርወራ ገንዘብ በትናበት ሄደች። ባልየው በቁጭት አንድ ቀን እንደሚያስጠቃት ሙሉ ወጣ። እሱ እንደሄደ ግን ሴትዮዋ እንደቀለጠች ባለው ዝናብ ውስጥ ገብታ ቀለበቱን በለቅሶ ስትፈልገው ነበር። ከ5 ዓመታት በኋላ ባልየው እውቅ ቢሊዮነር ሲኢኦ ሆነ። ሴትዮዋ ደግሞ ከስራ ተቀንሳ አዲስ ካምፓኒ ለቃለ መጠይቅ ስትሄድ ዋና አዛዡ ቀድሞ ባሏ ሆኖ አገኘችው። ሆን ብላ ስራውን ለማበላሸት ምንም መስራት አልችልም፣ ደሞዜም $50,000 ይሆን ብትልም እሱ ግን ሁሉንም አምኖ የግል ጸሐፊው አደረጋት። እሷ በቁም ነገር ስትሰራ እሱ ግን በካሜራ በሚስጥር ይከታተላት ነበር። ለምሳ ትንሽ ዳቦ ብቻ እንደምትበላ ሲያይ ለሁሉም ሰራተኞች ልዩ የቅንጦት ምሳ በነፃ እንዲታደል አዘዘ። ለእሷ ግን ከአምባሳደር በላይ የሆነ ልዩ ምሳ ተሰጣት። በባልደረቦቿ ወሬ እንዳይወራባት ፈርታ ምሳዋን ይዛ እየወረጠች ወጣች። ልዩ ምሳዋን በደስታ መብላት ስትጀምር ግን ያልተጠበቀ ነገር ተከሰተ። የ5 ዓመት ልጇ ትምህርት ቤት ሳትሄድ እሷን ፍለጋ ካምፓኒ መጣች። ሴትዮዋ ልጁ የእሱ መሆኑን እንዳያውቅባት በፍጥነት ከጀርባዋ ደበቀቻት። ነገር ግን ቢሊዮነሩ አባት መቶ ልጇን አያት። መልኳም ልክ እንደሱ ቁርጥ ይመስል ነበር። ይህች የኔ ልጅ አይደለችም ብሎ በኃይል ሲጠይቃት እሷ ደንግጣ ሌላ ባል አግብቼ የወለድኳት ናት ብላ ዋሸች። ነገር ግን ልክ በዚያኑ ሰከንድ ትንሿ ልጅ ሲኢኦ አይታ አባባ ብላ ጠራችው። በፎቶ ላይ ያየችው አባቷ እሱን እንደሚመስል ተናግራ ከቦርሳዋ ፎቶ አወጣች። እናትየው ማንነቷ ሊገለጥ ነው ብላ ልቧ ሊቆም ሲል ልጇ ግን የተሳሳተ ፎቶ ይዛ እንደመጣች አየችና ተነፈሰች። ልጅ ስለሆነች ነው የምትቀባጥረው ብላ ለማሳለፍ ሞከረች። ነገር ግን ቢሊዮነሩ ሲኢኦ በቀላሉ ሊለቃት አልፈለገም። ከእኔ ውጭ ሌላ ባል መቼ አገባች ብሎ አፋጠጣት። በመቀጠልም ሰራተኞች በሙሉ ልጆቻቸውን ይዘው እንዲመጡ በቻናሉ ውስጥ የህፃናት ማቆያ እንዲሰራ በይፋ አወጀ። የካምፓኒው ስራ አስኪያጅ ሲኢኦ ድሮ ህፃናት እጅግ ይጠላ ስለነበር ይህ ሰውዬ አብዷል ብሎ ደነገጡ። ሲኢኦ ግን አይኑ የገዛ ልጁ ላይ ነበር። ለመሆኑ ይህች እናት የልጇን እውነተኛ ማንነት እስከ መቼ ድረስ ልትደብቅ ትችላለች? አባትየውስ እውነቱን ሲያውቅ ምን የሚያደርግ ይመስላችኋል? ያላችሁን ምርጥ ግምት አሁኑኑ ኮሜንት ላይ ጻፉልኝ። እንዲሁም ፓርቱ እንዲለቀቅ ከፈለጋችሁ ቪዲዮ ላይክ እያደረጋችሁ ፓርቱ ያላችሁ ኮሜንት ላይ ጻፉልኝ።